ዩቲዩብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድሬ የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው የዕለተ ቅዳሜ የቀትር ሰዓት የጥቁር ገበያ የምንዛሬ ዋጋ ዝርዝር የዋጋ ተመንን በተመለከተ የ15 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝር የሐዋላን መረጃና እንዲሁም የባንኮችን የምንዛሬ ዋጋ ነግራችኋለሁ። በንግድ ባንክ ስንት ይዘረዘራል? ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው? አብረን እናያለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አዲስ ከሆናችሁ ዌልካም፣ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰቡን ተቀላቀሉን። ቪዲዮአችን ሁላችሁም ላይክ በማድረግ ጀምሩልን። በቅድሚያ የአሜሪካን ዶላርን እናያለን። 100 የአሜሪካን ዶላር 18124 ብር እንደሚሸጥና አንድ የአሜሪካን ዶላር 181 ብር ከ24 ሳንቲም እየተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያውና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። በንግድ ባንክ 151 ከ60፣ በአቢሲኒያ ባንክ 151 ከ83፣ በዳሽን ባንክ 151 ከ52፣ እንዲሁም በአባይ ባንክ 152፣ በአዋሽ ባንክ 151 ከ52 እየተዘረዘረ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አባይ ባንክ ሆኖ ተቀምጧል። በመቀጠል ዩሮን እናያለን። 100 ዩሮ 21102 ብር እንደሚዘረዘርና 1 ዩሮ 211 ብር ከ02 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ 176 ብር ከ50፣ በአቢሲኒያ ባንክ 175 ከ85፣ በዳሽን ባንክ 175 ከ77 እየተዘረዘረ ይገኛል። እንዲሁም በአባይ ባንክ 177 ከ34 እና በአዋሽ ባንክ 174 ከ92 በመዘርዘር ላይ ይገኛል። ዩሮን በተመለከተ አሁንም በድጋሚ ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አባይ ባንክ ነው። በንግድ ባንክ በዛሬው ዕለት የምንዛሬ ዋጋ በተወሰነ መልኩ ጭማሪ አሳይቷል። በመቀጠል ስዊዝ ፍራንክን እናስከትላለን። 100 የስዊዝ ፍራንክ 22531 ብር እንደሚሸጥና አንድ የስዊዝ ፍራንክ 225 ብር ከ31 ሳንቲም እየተዘረዘረ ይገኛል። በንግድ ባንክ የስዊዝ ፍራንክ 184 ከ98፣ በአቢሲኒያ ባንክ 189 ከ23፣ እንዲሁም በአባይ ባንክ የስዊዝ ፍራንክ 189 ከ30፣ በአዋሽ ባንክ 182 ከ36 በመዘርዘር ላይ ይገኛል። በአባይ ባንክና እንዲሁም በአቢሲኒያ ባንክ ያለው የምንዛሬ ሁኔታ የ7 ሳንቲም ብቻ ልዩነት ነው እንጂ ያለው ተቀራራቢ የምንዛሬ ዋጋ ተመን አውጠው እየሰጡ ወይንም እየዘረዘሩ ይገኛሉ። በመቀጠል ወደ አረብ ሀገራት እንሸጋገርና ኩዌት ዲናር እናስቀድማለን። 100 የኩዌት ዲናር 59064 ብር እንደሚሸጥና አንድ የኩዌት ዲናር 590 ብር ከ64 ሳንቲም የተዘረዘረ ይገኛል። በመቀጠል ፓውንድ ስተርሊንግን እንይ። 100 የፓውንድ ስተርሊንግ 24162 ብር እንደሚሸጥና 1 ፓውንድ ስተርሊንግ 241 ብር ከ62 ሳንቲም በመዘርዘር ላይ ይገኛል። የሳዑዲ ሪያል እናስከትላለን። 100 የሳዑዲ ሪያል በጥቁር ገበያ 4829 ብር እንደሚሸጥና አንድ የሳዑዲ ሪያል 48 ብር ከ29 ሳንቲም በመዘርዘር ላይ ይገኛል። የኢማራቶችን ዲርሃም እናያለን። 100 የኢማራቶች ዲርሃም 4934 ብር እንደሚሸጥና አንድ የኢማራቶች ዲርሃም 49 ብር ከ34 ሳንቲም የተዘረዘረ ይገኛል። በጥቁር ገበያ የባንኮችን መረጃ እንመልከት። የባንኮችን መረጃ ስንመለከት 1 ፓውንድ ስተርሊንግ በንግድ ባንክ 198 ከ38፣ የኢማራቶች ዲርሃም በንግድ ባንክ 41 ከ28፣ የሳዑዲ ሪያል በንግድ ባንክ 40 ብር ከ40፣ እንዲሁም በአቢሲኒያ ባንክ 1 ፓውንድ ስተርሊንግ 200 ብር ከ55፣ የሳዑዲ ሪያል በአቢሲኒያ ባንክ 43 ከ37፣ እንዲሁም የኢማራቶች ዲርሃም በአቢሲኒያ ባንክ 43 ከ89 በመዘርዘር ላይ ይገኛል። የሳዑዲ ሪያልን በተመለከተ ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አቢሲኒያ ባንክ ነው። እንዲሁም የኢማራቶችን ዲርሃም በተመለከተ ተመሳሳይ አቢሲኒያ ባንክ ሆኖ ተቀምጧል። የፓውንድ ስተርሊንግን በተመለከተ ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ዳሽን ባንክ ነው። በዚህም 204 ብር ከ56 ሳንቲም እየሰጠ ይገኛል። በመቀጠል ካናዳን ዶላር እናያለን። 100 ካናዳን ዶላር 13113 ብር እንደሚሸጥና አንድ ካናዳን ዶላር 131 ብር ከ13 ሳንቲም በመዘርዘር ላይ ይገኛል። የአውስትራሊያን ዶላር እናያለን። 100 የአውስትራሊያን ዶላር 12043 ብር እንደሚሸጥና አንድ የአውስትራሊያን ዶላር 120 ብር ከ43 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው
የባህሬን ዲናርን በተመለከተ ነው። 100 ባህሬን ዲናር 48121 ብር እንደሚሸጥና 181 ብር ከ21 ሳንቲም እየተዘረዘረ ይገኛል። ጆርዳን ዲናር እናስከትላለን። 100 የጆርዳን ዲናር 25564 ብር እንደሚሸጥና 1 ጆርዳን ዲናር 255 ብር ከ64 ሳንቲም የተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ አስነብበዋል። የኦማን ሪያል እናስከትላለን። 100 የኦማን ሪያል 47131 ብር እንደሚሸጥና አንድ የኦማን ሪያል 471 ከ31 የተዘረዘረ እንደሚገኝ መረጃ ያሳያል። ቪዲዮአችን ላይክ፣ ሼር ማድረጋችሁን አትርሱ። የኢንዲያን ሩፒን እናያለን። 100 ኢንዲያን ሩፒን 201 ብር እንደሚዘረዘርና 1 ሩፒን 2 ብር ከ01 ሳንቲም የተዘረዘረ ይገኛል። የኳታር ሪያል እናስከትላለን። 100 የኳታር ሪያል 4772 ብር እንደሚሸጥና አንድ የኳታር ሪያል 47 ብር ከ72 ሳንቲም በመዘርዘር ላይ ይገኛል። የሳውዝ አፍሪካን ራንድ እናያለን። 100 የሳውዝ አፍሪካን ራንድ 961 ብር እንደሚሸጥና አንድ የሳውዝ አፍሪካን ራንድ 9 ብር ከ61 ሳንቲም የተሸጠ ይገኛል። የ15 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝርና የባንኮች የምንዛሬ ዋጋ ተመን ይህን ይመስላል። አሁንም በድጋሚ ቪዲዮአችን ላይክ ሼር አድርጎ ሰላም አለይኩም ወራህመቱላሂ ወበረካቱ።